ጠቃሚታር ሚጥሚጣር ይሻላል። እኔስ የምታነሱት አርጉመንቶች እንደሚመጣባችሁ ወቁ። ጥያቄ ስትጠየቁ ይገርማል። ግን የሚገርመው ምንድን ነው? አንዳንድ ጊዜ ያዘችው መሀይምነትን ጌጥ አድርጋችሁ ሙስሊሞች በተቻለ መጠን ማለት ነው። መሀይምነትን ጌጥ አድርጋችሁ አታያዙት። አለማወቅ ችግር የለውም፣ ችግር ላይ ኖረው ይችላል። ዴቨሎፕ መሆን የሚችል ነው። እውቀት በጊዜ ውስጥ የሚመጣ ነው። ግን መሀይምነታችሁን እንደ ጥበብ አታያዙት። ቀረሮ ቀጥል። አላህ እግር አለው ብለህ ታምናለህ አንተ? እንደዚህ የሰውነታችን ጥያቄ ጠይቃ ነበርና ለምን ጥያቄ ስትጠየቁ አትመልሱም ነው? ኦኬ፣ የኔን ጥያቄ ትመልስልኛለህ? መጀመሪያ የጠየቁ እኔ አንተን ጥያቄ ለመመለስ አይደለም የገባሁት። ጥያቄ ስትጠየቁ ግን ጥያቄ አትመልሱም። ኦኬ፣ ጥያቄ ለመጠየቅ ነው የገባው ወይስ የአንተን ጥያቄ መመለስ ትችላለህ? የተጠየቀውን ጥያቄ ለምን አትመልሱም ነው? ክርስቲያኖች ለምን ይጠመቃሉ? ጥያቄ የምንቀበልበት ሰዓት አለው። ጥያቄው መለስ ያስፈራችሁ ለምን አትመልሱም? በማል እየመለሳችሁ ሂዷል። በነገራችን ላይ እንደዚህ አይነት ባለጌዎች አይመችም። ምንድነው ለመረበሽ እኮ ስለሚመጡ እኮ ነው። ኤኒዌይስ ፓራፍሬዝ አድርገው ቶፒኩን ሚውት ማድረግ ነው ስራችሁ። ያ አንድ ሙስሊም አንድ ልብ ያለው ሙስሊም ማለት ነው የዛሬዋን ጥያቄ አንዷን እንኳን በስትክክል መመለስ የሚችል ሙስሊም የለም። በነገራችን ላይ የምታመልኩት አምላክ አታውቁም። የምታመልኩት አምላክ ጣዖት ነው። ከጣዖት ውጡ። ያልተሟላ አካል ያለው ሉክ ጭንቅላት የሌለው ግራ እጅ የሌለው አሁን ደግሞ ጀሚል እንዳለን ማለት ነው። የእሱ ደግሞ ጭራሽ ግራ እጅ የለውም፣ ሁለት ቀኝ እጅ ነው ያለው፣ በአንድ ሳይድ የሌለው። ይሄ ምንድነው የሚባል ፊልም አለ፣ ጠፋብኝ ረሱ። እንደዚህ አይነት አካል ነው የምታመልኩት። ይሄ አይደለም ልታመልኩት ይቅርና ስታስቡት እንኳን የሚያስፈራ አካል ነው። በነገራችን ላይ ሰው ከእንደዚህ አይነት ጣዖት አምልኮ ውጡ፣ ከእንደዚህ አይነት ጣዖት አምልኮ ውጡ ነው። ጥያቄ ስትጠየቁ ቢያንስ መልሱ። ቀረሩ ለማወቅ ነው። ችግር የለውም። እንዳትወርድ ትጠይቃለህ። እንዳትወርድ ታደርጋላችሁ እኮ በቃ ሚውት አድርግ። አሁን ትጠይቃለህ። አሁን አንደኛ እንጨርስ። መጀመሪያ ትጠይቃለህ። አንድ ሚውት አድርግ እና ጠብቅ። እኛ የራሳችንን ቶፒክ መጀመሪያ በደንብ አጠቃለን ጠይቀን ሙስሊሞችን የሚመልስ ሙስሊም የሚያይ መስጊድ ውስጥ የተማረ ስላላህ የተማረ ሙስሊም ነው የምንፈልገው እኛ። እናንተ እንዳለ ምንድነው ያሸከሟችሁ ጥያቄ ነው። እናንተ ጥያቄ ተሸካሚዎች ናችሁ። ስለዚህ እናንተን ጥያቄ ደግሞ ሁልጊዜ የያዛችሁትን ጥያቄ አራግፋችሁ መሄድ ስለሆነ ችግር የለውም፣ ታራግፉታላችሁ። ግን እስኪ ስላላህ የተማረ ሙስሊም ከመጣ ደግሞ እናያለን ማለት ነው። ኦኬ፣ ሶ ይሄንን አካል ለምን ታመልካላችሁ ነው የኛ ጥያቄ። ድፍን የሆነ አካል አንድ ሌላ እንትን ልጨምርላችሁና እጅግ በጣም በርካታ ሊቃውንቶች ናቸው ይህን ነገር የተናገሩት ማለት ነው። አላህ ማስገቢያ ማስወጫ የሌለው አሰመድ የሚለውን ማስገቢያ ማስወጫ የሌለው ድፍን ብለው የተረጎሙ አንዱ የሁለት አይደለም። እጅግ በጣም በርካታ የኢስላም ሊቃውንቶች ናቸው። አንድ ላሳያችሁና እኔ የተረዳሁት በዚህ መጠን አምላካቸውን አለማወቃቸው በጣም የሚገርም ነው። እንዳለ እኮ ነው የማያውቁት። ያ በጣም በሚገርም ሁኔታ አሰመድ የሚለውን ድፍን የሚለውን ነገር የሚረዱበት መንገድ ሁላ በምሳሌ እየሰጡ ነው። ለምሳሌ it has also been said that it refers to he who has no cavity. ይሄ አሰመድ የሚለው ማለት ነው። hence the term ሰመድ for the stopper of a bottle። ለምሳሌ የጠርሙስ ክዳን ምን ይባላል? ሰመድ ይባላል። ለምን? ስለማያስገባ ማለት ነው። የተከደነ ስለሆነ ስለማያስገባ ምንድነው ማለት ነው? ስቶፐር የጠርሙስ ክዳንን እንደ ምሳሌ ያመጡት አላህን ለመግለጽ ማለት ነው። ኤንድ ሰምሲንግ ሙሳማድ ሚኒንግ ሶሊድ። ሙሳማድ ማለት ልክ እንደ ሶሊድ ጠጣር ነገር ማለት ነው። ዊዛውት ኤኒ ሶፍትነስ ምንም ልስላሴ የሌለው። ይሄ ሙስሊሞች አምላካቸውን የገለጹበት እንትን ነው። ኢብን ቁጠይባ
እስካሁን እኮ ቁጭ አድርጌ ሳስተምር ነበረ። ጀሚል አንተ ሚዩት አድርግ። በቃ የምታውቀው ነገር ስለሌላ አንዴ ሚዩት አድርግ ፕሊስ። ወይ መጽሐፋችሁን አታውቁ ወይ አላስተማሯችሁ። እኛ ምን እናርጋችሁ? ልቀጥል። ኢብን ቁጠይባ ሰይድ አኮርዲንግ ቱ ዚስ ኢንተርፕሬቴሽን ኢብን ቁጠይባ እንደተናገረው የዚህን ትርጉም ማለት ነው አሰመድ ሪፈርስ ቱ ኤ ስሙዝ ስቶን ዛት ዳዝ ኖት አብዞርብ ደስት ጠጣር ድንጋይ ምንም አይነት አቧራ የማይቀበል ፍሮም ዊች ነቲንግ ኢንተር ኖር ኤግዚት ምንም ነገር የማይገባበት ምንም ነገር የማይወጣበት ነው አላህ። ይሄ ነው የእናንተ አምላክ የሙስሊሞች አምላክ ማለት ነው። ይህንን አካል ለምንድን ነው እንዴት ነው የምታመልኩት? አሁን የሚመለክ አካል ነው ወይ ነው የኛ ጥያቄ። ሙስሊሞች ይህንን ምን ብላችሁ ነው የምታመልኩት? ራሱ ያለው ክርስቲያን ውሸት ነው እያለ ስለነበረ ጀሚል እንዲያነባ አድርገው። ኧረ ከፍትለታለሁ። ከጠበሪ ልጀምርለት፣ እነሱ የሚያውቁት እሱን ስለሆነ በደንብ ተፍሲር ጠበሪ የአሁኑን ራሱን አረብኛ አድርገህ ክፈትልኝ። በጣም እየዋሻ ነው። ይህ ሙስሊሞች ውሸትስ ይወጣይ ለመዋረዳት ቸኩላ። አንዴ ተረጋጋ፣ አንዴ ተረጋጋ። እውነት እንደማሰጠኝ አምናሃል ማለት ነው። አንብብ። አውርተህ ሳትጨርስ ትዋረዳለህ። አንብብ። እሺ ከየቱ ጋር ልጀምር? ከዚህ ጀምሮ አንብብ እስኪ። ወአመ ሰመዱ ሰመድ ብሎ ማለት አለ ፈቂለ ተብሏል። አዳምጥ። ተብሏል ተብሏል ማለት ይሄ ስለ ናህው የሚባል ትምህርት አለ። ናህው ብሎ ማለት ስለ አረብኛ የሚያወራ ነው። የአረብ ሊቆች ማለት ነው። የአረብ ሊቆች እሱ ሰመድ ብሎ ማለት ፊዕሉን ስራ ነው፣ ተግባር ነው። ይሄ ስለ አረብኛ ነው እያወራ ያለው። ስለ አረብኛ ቃል ስለ ቃል ቢማዕና መፍዑሉን መፍዑል በሚለው ትርጉም ነው ማለት የተሰራበት ከሚለው ነው የተመጣው። ሚን ሰመደሁ ኢዛ ቀሰደ አይ ሁወ ሰይዱ አልመቅሱዱ ኢለይህ ፊ ልሐዋኢጅ ከማ መረ ፊ ልሐዲስ አልዋሪድ ፊ ሰበብ ኑዙል ወቂላ ሁወ ለዚ ላ ጀውፈ ለሁ። ሰመድ ብሎ ማለት ይሄ በአረብኛ ትርጉም እንትን ነው። ይሄ የናህው አካላቶች የአረብኛ ሊቆች የሚናገሩት ነው። የአረብኛ ትርጉም ነው ይሄ። ላጀውፈ ለሁ ለሱ ሆድ የሌለው ነው ተብሏል። ወሚንሁ ቀውሉሁም ሊሰዳድ አልቃሩሪዩ ሰማድን ሆድ የሌለው ነው ተብሏል። ወሸይኡን ሆድ የሌለው ነው ተብሏል። ሰመድ የምትለዋ ቃል ማለት ነው። ይህኛው በአረብኛ ሊቆች አዳምጠኝ፣ በአረብኛ ምን እንደማነብላችሁ ግን አዳምጡ። አሁን ይሄ ቁርአን የተፈሰረ አይደለም። ይህን ልታውቁ ይገባል። አንብብ፣ በእናትህ አንብብ። ሁላችሁም ሊቃኖች በአረብኛው ይሄ ትርጉሙን እየነገሩ ነው። ቀጥል፣ በቃ ጨርስ። ቁርአን የተፈሰረ አይደለም። ይሄን ወቁ መጀመሪያ። ከማ መራ ፊ ልሐዲስ ልዋሪድ ፊ ሰበብ ኑዙል ወቂለ ተብሏል። ሁወ ለዚ ላ ጀውፈ ለሁ ወሚንሁ ቀውሉ ሊሰዳድ አልቃሩራ ሰማድ ሆድ የሌለው ወሸይኡን መስሙዱን አይ ሱሊበ ለይሰ ፊህ ረኻወቱን የሆነ ነገር የተወሰረበት ማለት ነው። ቃለ ብኑ ቁተይበተ የጁዙ አላ ሀዘ ተፍሲር አንተኩነ ዳሉ በደለ ታኢ ፊ ሙስመቲ ወቃለ ባዕዱ ልሙተአኪሪን ሚን አህሊ ሉገቲ አሰመዱ ሁወ አልአምለሱ ሚን ሐጀሪ። ኢብኑ ቁጠይባ ምን አለ ነው የሚለው? የት አለ? ኢብኑ ቁጠይባ ብላ አንብበሃል። ምን አለ ነው የሚለው? ይሄ የዳል ፊደል ከእንትን ብሎ
ሙስመት ዝም ያለ ማለት ነው። እብኑ ቁተይባ ዝም የተባለ ብሎ ፈስሮታል ይላል። ሰመድ ዝም የተባለ ማለት ቀጥለው وقال بعض المتأخرين من أهل اللغة السمد ይሄ የሰዎች ንግግር ነው። አሁን እንደዚህ ነው ብሏል። ሌላ ይሄም እንደዚህ ብሏል። ይሄም من الحجر لا يقبل الغبار ولا يدخله شيء ምንም ነገር ማይገባው ነው ብሏል። አንዳንድ አካላቶች ደግሞ በስነ ስርዓት ምንድነው የማይገባው አቧራ ምናምን የማይገባው ነው ብሏል። በደንብ ተርጉማት፣ አለበለዚያ እኔ እንግሊዝኛውን አድርጌ ድጋሚ አነብላችኋለሁ። ድጋሚ በስነ ስርዓት ተርጉም። ጥያቄ አለኝ። አልአምለሱ ሚን አልሐጀሪ ከድንጋይ ድፍን ማለት ነው። ላ የቅበሉ ልጉባራ አዳምጡኝ፣ ቁርአን የተፈሰረ አይደለም። ይሄ ነው። ላ የቅበሉ ልጉባራ ወላ የድኹሉሁ ሸይኡን ምንም ነገር ማይገባው ነው። ወላ የኽሩጁ ሚንሁ ሸይኡን ምንም ነገር ማይወጣው ነው። ወላ የኽፋ እስኪ አንተ ከፍ አድርግልኝ፣ ትንሽ ከፍ አድርግልኝ። ولا يخفى أن هذه المعنية من الصفات الأجسام حقيقة إلا أن المقدمة الآية وهي الله أحد ይህኛው አለ መጨረሻ ላይ ይህኛው የአካል ባህሪ መሆኑ በማንም ላይ አይደበቅበትም። አካል ነው። እንደዚህ የጠቀስናቸው ነገራቶች ሁሉ አካል ናቸው ብሎ ነው መጨረሻ ላይ ዘጋው። ቴንክ ዩ። በቃ እኛ እስካሁን የተናገር ነው ማለት ነው። በቃ ቁርአን እየፈሰረ አይደለም። ይሄ ቁርአን እየፈሰረ አይደለም ይላል። እንዴ ምን አይነት ሰውዬ ነው? ሱራ 2 በእናትህ አዳምጥ። ሱራ 2 210 አይኔና ሱራ 112 ቁጥር 2ን እየፈሰረ ነው። ሰመድ ማለት አላሁ ሰመድ ማለት የሆነ የአረብ ፎክለሪን እየፈሰረ ሳይሆን ቁርአን ክፍል እየፈሰረ ነው። እንደው ቁርአን እየፈሰረ እንደምትለው አይደለም። ቃሏ በአረብኛ ምን ትባላለች በሚለው እየተናገረ ነው። በቃ እኮ አረብኛው ደግሞ ቁርአን ራሱ ደግሞ ግልጽ አረብኛ ቋንቋ ነው የያዘው። አረብኛ ቋንቋ ነው። ስለዚህ አረብኛ ደግሞ ሰመድ ማለት ያ የምትደበቁበት የምትወዱት በአረብኛው ሰመድ ማለት ድፍን ማስገቢያ ማስወጫ የሌለው አዋራ ማያስገባ ድፍን ጠጣር ድንጋይ ማለት ነው። እናመሰግናለን። ይህን አይደለም ቃሏ ምን እንደምታስጠቅም እየተናገረው ነው። በአረብኛ ዘንድ ይሄ ቃሏን እኮ ነው እኮ ሰመድ ማለት ቃሉ የሰመድ ትርጉሙ ድፍን አዋራ ማያስገባ ጠጣር ማስወጫ የሌለው ማስገቢያ የሌለው ድንጋይ ማለት ነው። አላህ ደግሞ ሰመድ ነው። አላሁ ሰመድ የሚለው እሱን የፈሰረበት ነው። አንተ ያልተረዳኸው ነገር ልንገርህ። በደንብ ጥሩ ተርጉመኸዋል፣ ግን አንተ ያልተረዳኸው ነገር ልንገርህ። ቃሉ የዋለው ለአላህ ነው። አላሁ ሰመድ ነው የሚለው አየው። ይህን ሲያብራራ ነው አላሁ ሰመድ ምን ማለት ነው የሚለውን ለአላህ የዋለውን ሰመድ የሚለውን ቃል ሲያብራሩ ምንድን ነው? ድንጋይ ማስገቢያ ማስወጫ የሌለው ሆዴ የሌለው አቧራ የማይገባበት የማይበላ የማይጠጣ ማስወጫ የሌለው ብለው ሰመድ የሚለውን ፈስረውታል። ይሄ ቃል የዋለው ለጀሚል ወይ ለማሂር ወይ ለቀረሩ አይደለም። ይህ ሁሉ በአንድ ላይ አይደለም እኮ የሚሰበሰበው፣ በአንድ ላይ አይደለም የሚሰበሰበው። እንደዚህም ይባላል። አረቦች አንዳንድ ቦታ ለዚህ ይጠቀሙታል፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ በሚል ነው እንጂ ሰመድ ማለት ይህ ለአላህ ሲሆን ደግሞ ሁሉም ዋለለት ማለት ነው። አላህ አስገባም አያስወጣም። ሁሉ አይደለም። አላህ አስገባም አያስወጣም። ሁሉ አይደለም። አሁን ለምሳሌው ቋይልስታ አረብኛ ማለት ነው። አዳምጠኝ አዳም እንደማያስገባ እዛው ኢብኑ ተይሚያ ይመስለኛል እዛው እንትን ሲለው እነኚህ ሁሉ ሰመድ የሚለው የሚጠቀልለው ማያስገባ ማያስወጣ ድፍን ድንጋይ የሚለው የሚመጣው ከምን አንጻር ነው? ሎክ የዘር እንትን ያመጣል። አስታወስከው? ክርስቲያን አላህ ለምን ልጅ የለውም ብሎ ያመጣውና ኢብኑ ተይሚያ ልጅ ለመውለድ ይላል። ልጅ ለመውለድ ባልና ሚስት ያስፈልጋሉ። ባል ዘር ይሰጣል፣ ሚስት ደግሞ እንቁላል ትቀባላት። ከዛ ሁለቱ እንትን ብለው ይወለዳል ይላል። ስለዚህ ሰመድ ከሆነ አያስወጣም፣ ውሽዝ አያወጣም፣ ድፍን ነው፣ ዘር አይሰጥም እንደ ወንድ ማለት ነው። አላህ ደግሞ ሰመድ ነው።
ስለዚህ እዛው ላይ አንዱ ነው ብሎ አስቀምጦታል። ቁል ሁወ አላሁ አሐድ ስለሚል ገና ሲጀምር። ስለዚህ አንዱ ነው፣ የሚሰጣት ዘርም የለችውም፣ ዘርም አይሰጥም። ደግሞ ሰመድ ነው ብሎ ከውስጡ የሚወጣ ዘር እንደሌለ ዘግቶታል አለ። እንደማይወልድ እንደማይወጣ እሱም እንደማይቀበል ደግሞ እዛው ደፈ ነው። ምክንያቱም ዘር እንትን ለማለት መቀበል አለበት ከውጭ አያስገባ። ስለዚህ ሰመድ ነው። ልጅ ለመውለድ ምን ዘር መስጠት ወንዱ እንትን ብሎ እንትን ስለሚያስፈልግ የሚለውን ያመጣውና አይሆነውም ሰመድ የሚለው። ስለዚህ ከዚህ አንጻር ምንድን ነው ድፍን ነው። ድንጋይ የሚለውንም ስጠዋ። ድንጋይ የሚለውን አስጠው። ድንጋይ የሚለውን አስጠው። ድንጋይ የሚለው እኮ ጠጣርነቱን ለማሳየት እኮ ነው የጠየቁት እኮ ሰዎቹ። ጀሚል ይህ ክፍል የወረደውን ታውቃለህ? ሱረቱ ኢኽላስ ሱረቱ ኢኽላስ አላህ ከምን ተሰርተዋል ተብሎ ተጠይቆ አይደለ የወረደው? አላህ ይህን የሰሩት በምንድን ነው? ስለሰበቡ አልጠየቁም እኮ። አላህ የተሰራው እኮ አላህ የተሰራው ጥያቄዎች ለጥያቄዎቹን ፕሪሳፖዝ አድርገህ ነው መልሰው አይደለ? ይሄ ክፍል የወረደው ለጥያቄዎቹ ምላሽ እንዲሆን ፕሪሳፖዝ ተደርጎ ነው። ለሰዎቹ ጥያቄ ምላሽ እንዲሆን የሰዎቹ ጥያቄ ምንድን ነው እኮ? የሰዎቹ ጥያቄ ምንድን ነው? አላህ ይበላል ወይ? ቆይ አዳምጣ። አላህ ይበላል ይጠጣል ወይ ብለው ሲጠይቁት በቁርአናችሁ መሰረት ተበላ ከጠጣ ይሸናል፣ ውሽዝ የሚያስገባል ያስወጣል ወይ ብለው ጠይቀውት ለዚህ አንደኛ መልስ እንዲሆን ነው። ሁለተኛ ይበላል ይጠጣል ይሸናል፣ እነኝን ለዚህ መልስ እንዲሆን ነው የመጣው አንደኛው። ሁለተኛ ይራባል ወይ? ሶስተኛ ጥያቄ ከምንድን ነው የተሰራው? ከወርቅ ነው? ከብር ነው? ከነሐስ ነው? ከምንድን ነው የተሰራው? ሶስተኛ ጥያቄ። አሁን መልሱ ከነኚህ ጥያቄ ጋር ማሄድ ከሆነ ኢሬሌቫንት ነው ማለት ነው። ለምሳሌ ስምን ስትጠየቅ እድሜህ የምትናገር ከሆነ ጤነኛ አይደለም ማለት ነው። የት ሀገር ነህ ስልህ ወንድ ነኝ የምትለኝ ምንድን ነው የምትለው? ስለዚህ አላህ የሚጠየቀውን አያውቅም ማለት ነው መልስ ሲሰጥ። አይ ለጠየቁት ጥያቄ ይበላል ይጠጣል ይጠዳዳል ወይ፣ የተሰራው ከወርቅ ነው ከብር ነው ከናስ ነው ከምንድን ነው የተሰራው ላሉት ጥያቄ መልስ ከሆነ የመለሰው እርሱ ሰመድ ነው። ሰመድ የሚለው ሲተረጎም ደግሞ ማስገቢያም የለውም ማስወጫም የለውም። ይበላል ይጠጣል ወይ ብለው ለጠየቁት መልስ ይሆናል። ይበላል ወይ ማስገቢያ የለውም ድፍን ነው። ይሸናል ወይ ማስወጫ የለውም ድፍን ነው መልስ ይሆናል። ከወርቅ ነው ከብር ነው ከምንድን ነው የተሰራው? ሰመድ ነው። ሰመድ ደግሞ ድንጋይ ነው። ድንጋይ ነው የሚለውን ልታዘባ አልችልም። ለምን? ለሰመድ ለሚለው ቃል ብዙ አይነት ትርጉም ነው ያለው። ከትርጉሞቹ ውስጥ መጠጊያ የሚለው አለ። መጠጊያ ነው። አዎ እኮ መጠጊያ ብዬ የፈሰርኩልህ እኮ ሰመድ የሚለውም በመጠጊያ በሚለው አማርኛ ትርጉም እየተረጎምኩልህ እኮ። ሙፈሲሮቹ ቋንቋውን ሲያስቀምጡ መጠጊያ ብለው ነው ያስቀመጡት ወይንስ ማያስገባ ማያስወጣ ድፍን ድንጋይ ብለው ነው የፈሰሩት? ማያስገባ ተብሎ ተፈስሯል። ሰመድ የምትለው ቃል አሁን መጠጊያ ብትል አሁን ለምሳሌ ለተጠየቀው ጥያቄ መልስ አይሆንም። አሁን ለተጠየቀው ጥያቄማ አንድ ነው የሚለው ያስወጣል ወይ ስትባል መጠጊያ ነው። ምንድን ነው እሱ ብትለው ከምንድን ነው ከወርቅ ነው ከብር ነው የተሰራው ሲባል መጠጊያ ነው መልስ አይሆንም። ጥያቄውን ፕሪሳፖዝ አድርገህ ነው መልስ የምትሰጠው የሰዎቹን ጥያቄ። እሱ መጨረሻ ላይ ወለም የኩን ለሁ ኩፉወን አሐድ ብሏል እኮ። ምንም አይነት አቻ የለውም። ዘሁል ክፍሉ የወረደው ለጥያቄዎቹ መልስ ነው። አምሳል የለውም ነው እሱ። ምንም እንትን አያገናኘውም እኮ። በቃ አምሳል የለውም ከተባለ እኮ ለሁሉም ጥያቄ መልስ ሆነ ነው። አሁን ለምሳሌ ምን ነበር የጠየቁት? አንዱን ጥያቄ እስኪ አንዱን ጥያቄ አቅርብና ይኸው አምሳል የሚለው መልስ እንደሆነ አምሳል የለውም ለሚለው መልስ እንደሆነ አስረዳሃል። ምንድን ነው የምታስረዳኝ? ለምሳሌ ከወርቅ ነው የተሰራው አሉ አይደል ብለው ከወርቅ ነው ወይ? ለምሳሌ አላጅ ያለው የለውም? አላጅ ያለው የለውም?
አሁን የጠየቁትን ጥያቄ ብዙ አይነት ጥያቄ ጠይቋል ያልከኝ አላህ እጅ አለው የለውም? ሁሉም ደግሞ ሁሉም ኩፉወን አሐድ የሚለው አላህ እጅ አለው የለውም? አላህ እጅ አለው የለውም? እዚህ ቤት ውስጥ ከገባው ስንቴ ነው የጠየቀኝ? ስንቴ ነው የመለስኩልህ? ለምን መላልሰህ ትጠይቃለህ? ስለዚህ እኔም እጅ አለኝ አምሳያ ያለው ማለት ነው ስሙ ስለተነገረ። ምክንያቱም እጅ አለኝ እሱም እጅ አለው። አምሳያ የለው የሚለው ውድቅ እንደሆነ ላሳየ ነው። አምሳያ የለው እሱም እጅ አለው። አምሳያ የስም አይደለም፣ የስም አይደለም፣ የስም አይደለም። የምንድን ነው ካደ? አሁን ለምሳሌ አንተ እፎይ ልትሆን ትችላለህ፣ እኔም እፎይ ልሆን ይችላል እና ተመሳሰልን ማለት ነው። ተመሳሰልን ማለት ነው። እጁ የሚሰራበት ነው አይደለም? ሰማኝ። ተመሳሰልን ማለት የሚሰራበት ነው አይደለም? እኔ ምልህን አሰማም። አንተ ራስን ብቻ ነው መናገር መስፈል። እኔ እናንተ እሺ፣ እኔ እፎይ አንተም እፎይ ሰዋት። አንተም አካል አለ እንደኔው ሰው ነህ፣ እኔም ሰው ነኝ። በስም ብንለያይም በስም አንድ ብንሆንም በአካል እንለያያለን። ሰውነታችንን ግን የሚፈቀው አይደለንም። ስቲል ሰዎች ነን ሁለታችንም። ስለዚህ አላህና እኔ በስም በእጅ እጅ በሚለው አንድ ነን፣ አንድ ስም አለን። እጅ የሚለውም ደግሞ ስቲል ሴም ፋንክሽን ያለው እኔም እጅ እንሰራበታለሁ፣ አላህም ይሰራበታል አይደለ? ግን ስራቸው አሁን ለምሳሌ የአላህ የሚሰራውና አላህ የሚሰራበታል፣ እኔም እሰራበታለሁ። በስም ነው የተገናኘ። አሁንም በስም ነው የተገናኘ። አላህም ይሰራል በሚለው ስምና አላህም ይሰራበታል፣ እኔም እሰራበታለሁ። አሁንም በስም ነው የተገናኘ። ለምንድነው በስም እንገናኘ? የኔ እሺ ኦኬ ላሳያ። የኔ እጅ መዳፍ አለው፣ 5 ጣት አለው። የአላህም እጅ መዳፍ አለው፣ 5 ጣት አለው። የኔ እጅ የሚሰራበት ነው፣ አላህም የሚሰራበት ነው። ምንድነው ልዩነቱ? በስም ነው የተመሳሰሉ። ስራ በሚለው ነው እንጂ የተመሳሰለው አላህ የሚሰራው እጅና የአላህ እጅ የሚሰራው ስራ ይለያያል። እንደዛማ ከሆነ በአካል ተመሳሰልንና በምንሰራው ተለያየን። እሱ የሰራው ስራ ይለያል፣ እኔ የምሰራው በእጄ ይለያል። እስቲ የምንሰራው ግን በዚህ በእጅ በሚባል አካል ነው። በአካልም አትመሳሰሉ። የአንተ ከአጥንትና ከስጋ ከመሳሰሉ ነገራቶች ነው የተገነባው። ኦኬ አላህ አጥንት አለ የለውም? አላህ አጥንት የሰው የሚመስል አጥንት ምናምን የሚባል ነገር አልጠየኩም። አጥንት አለ የለውም? አጥንት አናጸድቅለት እንዳለ የለውም ወይ? አናጸድቅለትም አልኩ እኮ። ኦኬ አለው የለውም? ኧረ ተው በእናትህ አማርኛ አይገባህም ነው በደንብ። አለው የለውም? ሊትራሊ መልስልኝ። የለውም ወይንም አለው? ይኸው በግልጽ የነገርኩህ እኮ ነው። ምን አጥንት አላህ አጥንት የለውም በል እስኪ። አጥንት የለውም በል እስኪ። አይነት ሰው ነው በእናትህ። አላህ አጥንት የለውም በላ። ይህ አይሰማህም? ኔትወርክ ያቋርጣል። ኔትወርክ ያቋርጣል። ለአላህ አጥንት የለውም በል ቀጥል። ለአላህ አጥንት አናጸድቅለትም። የለውም አጥንት። ክርስቲያን ይሰማል። እኔ የምለውን በል፣ አንተ የምትለውን አይደለም። ለመደበቂያ ትጠቀመው። አላህ አጥንት የለውም በል። አይሰማህም? አናጸድቅለትም ለአላህ አጥንት እያልኩ ነው። አናጸድቅለትም አትበለኝ። እሱን ቋንቋህን ሙስሊሞቹ ጋር አውራው። እኛ ጋር ስታወራ ግን አለው የለውም በሚል ነው የምታወራው። አጥንት የለውም በል። ለአላህ አጥንት አናጸድቅለትም እያልኩ ነው። ግልጽ አማርኛ ጠየቅኩ እኔ። ኦኬ ታጸድቃለህ? ታጸድቅም አይደለም ጭንቅላት ታጸድቅለታለህ? አልመጣልኝም። ታጸድቅለታለህ? አልመጣልኝም። ያ ጭንቅላት አለ የለውም? አለው የለውም አለ ነው። ኦኬ አጥንትስ? አልመጣልኝም። እሱ በቃ ካደ አልመጣልኝም። ዊች ሚንስ አናጸድቅም ሲል የለውምም አለውም አንልም፣ አናቅም። ፋይናል አናውቅም። አታ ከሆነ ስለዚህ ምንም አትሞገተና። አላህ አጥንት ይኑረው አይኑረው፣ ጭንቅላት ይኑረው አይኑረው አታውቅም። አላውቅም እኮ ነው ያልኩህ። ብልትስ እኮ ብልትስ? ይሄም አልመጣልህም። ስለዚህ አላህ ይኑረው አይኑረው አታውቅም። ብልት
ሴትም ወንድም አንልም። አላህ እኮ አልመጣልህም፣ አታውቅም፣ ምን እንደሆነ አታውቅም፣ አናውቅም። ክርስትና ላይ ጥያቄ ካለ ጠይቅ፣ ይብቃንኛ። ማንንም እንዳወዛገብኩም ተወዛግበኝ እንዳይመስልን፣ ግልጽ ነው። አላህ ሱብሓነሁ ወተዓላ ዝም ብለን በራሳችን ይሄ አለው ይሄ አለው ብለን እንናገርም። አላህ የነገረንን ያልነገረንን ደግሞ አዳምጠኝ። እስካልተነገረ ድረስ እስካልመጣልን ድረስ የለውም አንልም። ድምፅ ታፍኗል ክርስቲያን። አዎ አለውም የለውም አንልም። ደግሞ ፈጣሪ አካሉን በአጠቃላይ ለምን አልነገራችሁ፣ ለምን አላሳወቃችሁ የሚባል ነገር የለም። ድምፅ ታፍኗል ክርስቲያን። እንዴት አዳምጠኛለህ? እንዴት አዳምጠኛለህ? ሰማለሁን? አይ እሱ እያወራ ስለሆነ የታፈነው ጥያቄ ካለ ጠይቅ ጀሚል። ይሰማኛል። አሁን አላህን ለምን አልተናገርክም? ይህን እኮ ፈትፍተህ እንዲህ አለኝ ብለህ መናገር አለብህ የሚለው ማንም አስገዳጅ የለውም። አላህ የፈለገውን ይነግረናል፣ ከአካሉ የፈለገውን ያሳውቀናል፣ ያልፈለገውን ደግሞ ይደብቅብናል። ሁሉን ደግሞ አቁም እኮ ጀሚል። በቃ ምንም የምታውቁት ነገር የለም። ሙፈሲሮቻችሁ ትንሽ መጥተው ጠጋገኑላችሁ እንጂ ቁርአናችሁም አዲሳችሁም ዘመጨጭ ነው። አዲሳችሁ ነብያችሁ ከሞተ ከ300 ዓመት በኋላ የመጣ ነው። ቁርአናችሁ ላይ ስለዚህ ጉዳይ የሚያውቀው ሽታውም የለም። እንደዚህ አይነት ነገሮች ስላለ ምንም የሚታወቅ ነገር የለም። ኔስ የምናውቀውን ነገር ነው ስለፈጣሪያችን። ይመቻችሁ። ኔስ ጥያቄ አለ? ጥያቄ እስኪ የሆነ እንትን ጭንቅላቴ ላይ የመጣብኝ ጥያቄ አለ፣ ግን እስኪ ልጠይቅህ ከመለስክልኝ። እኔ እንደናንተ ድርቅ አለ። ተመለሳችሁልኝ? እሺ ተመልሳችሁልኛል። የኔ ብዥታ ነበረ፣ ተመልሷል ብዬ ነው የምወጣው። አይሁዶች ኢየሱስ ላይ ያደረጉበትን ነገር ኢየሱስ ይወደው ነበር ይጠላው ነበር? አይሁዶች ላይ አርዝመ ሳይሆን ይጠላው ነበር ወይንም ይወደው ነበር ብለህ ትመልስልኛል። ምኑን? አይሁዶች ኢየሱስ ላይ ያደረጉበትን ነገር ኢየሱስ ይወደው ነበር ወይስ ይጠላው ነበር? የሚያደርጉትን ነው ወይስ ድርጊቱን? ያደረጉበትን። አሁን ለምሳሌ ሲመቱ፣ ሲደበድቡት፣ ምን ሲሉ ይህን ነበር የተደረገበትን ነገር ይወድ ነበር? ስራቸውን ይወድላቸው ነበር ወይ ይጠላላቸው ነበር? ኦኬ ስራቸው ይወዳሉ ወይንም ይጠላል በሚል መልስልኝ። ኦኬ አዳምጣ። እሺ፣ ምክንያቱም መብራራት ስላለበት ማለት ነው። መልካም ማድረግ ስለነሱ ራሱ ያዝንላቸው ነበረ። የሚያደርጉት ነገር ትክክል ስላልሆነ ስለነሱም ያዝንላቸው ነበረ። በአጭር ነው እንድትመልስ የምፈልገው። ኢየሱስ እነሱ ሲያደርጉበት ያንን ስራ ሲሰሩ ይወድ ነበር፣ እሱ ላይ እንዲተገበር ይፈልጋል። እነሱ የሚሰሩት ስራ እየወደደላቸው ይቀበላቸዋል ወይስ ደግሞ ያንን ስራ ይጠላ ነበር? ስራቸውን ይጠላ ነበር፣ እንዳይደረጉ ይፈልግ ነበር። ኦኬ ማድረጋቸው ግዴታ ነው፣ ያደርጉታል። ያንን የሚያደርጋቸው ግን ትክክልና የሚወደው ነው ወይ? ድርጊቱን ነው አይወደውም። ያደርጉታል፣ ግዴታ ነው። ቤዛ ሊሆን ነው የመጣው። ምክንያቱም የሰውን ሁሉ ወንጀል አይደለም ዲያብሎስ እነሱ ቁጥጥር ውስጥ ስላሉ እንዲሰራም አይፈልግም ነበር። ይህን ነው ባጭሩ እንድትመልስልኝ የሚፈልገው። የሚሰሩትን ስራ አይወድም ነበር፣ አይፈልግም ነበር እንዲሰራ ያሰራ ወይስ ያጋንንትን ስራ እንዲሰሩ እንዴት ይፈልጋል? እየሰሩ የነበሩት እኮ ሎክ በደንብ አስተውል፣ አዳምጥ። እየሰሩ ያሉት እነሱ የአባታቸውን ስራ ነው እያደረጉ ያሉት አይደለ? መዋሸት ለምሳሌ በክርስቶስ ላይ ሲዋሹ ነበረ። ያ ደግሞ የአባታቸው ስራ እንደሆነ በዮሐንስ ወንጌል ምዕራፍ 8 ላይ ነግሯቸዋል። የምትሰሩት የአባታችሁን ስራ ነው፣ አባታችሁ ሐሰተኛ ነው፣ ነፍሰ ገዳይ ነው ብሎ ነግሯቸዋል። ከእውነት እንዳልሆኑ በእውነትም እንዳልሆኑ ነግሯቸዋል። እሺ በአጭሩ በሌላ ልጠይቅሽ፣ አትረዳም? እሺ ድብደባ ፈልጎ
ድብደባውን ፈልጎታል ወይስ አልፈልገውም? እነሱ ያደረሱበትን ድብደባ እነሱ ያንን ድብደባውን እንዲፈጽሙ ፈልጎ ነበር ወይስ አልፈለገም ነበር? ኢየሱስ ቤዛ ሊሆን ነው የመጣው አልኩ እኮ፣ ካሳ ሊክስ ነው የመጣው። እንደዛ ከሆነ ድብደባውን ፈልጎታል፣ እነሱ የሚሰሩትንም ስራ ወዶታል ማለት ነው። እነሱ የሚሰሩትን ስራ ወዶታል ማለት አይደለም። ድብደባውን ፈልጎታል እያልከኝ አይደል? ወዶታል እያልከኝ እኮ ነው። ድብደባውን ስቃላ ስራ ሁሉ ወዶላቸዋል። እሱ ቤዛ ሊሆን ነፍሱ ተላልፎ እንደሚሰጥ ተናገረ ማለት እነሱን አድርጉ እያላቸው አይደለም። እነሱ ግን እንደዚህ ኢቭል ባህሪ ያላቸው ያ ኢቭል የሆነ ባህሪያቸው እንዲያደርጉ አድርጓቸዋል። ያ ደግሞ እሱ ላይ ይደረጋል። እሱ ደግሞ ይህንን እንደሚደረግበት ያውቃል። ያንን ነገር የሚደረግበትን ግን ሳይፈልገው በግዴታ ተገዶ ነው አይደለም። ራሱ ወዶ ፈቅዶ ስለመጣ በፍቃዱ ስለመጣ ወደዚህ ተላልፎ የተሰጠውን በፍቃዱ ስለሆነ እርሱ ወዶ ፈቅዶ ነው ስለኛ ለሁላችን ቤዛ የሆነው። ወዶ ፈቅዶ ነው ቤዛ የሆነው። ያ ማለት ግን ሰዎቹ እንዲዋሹ እሱ እንዲዋሹ አላደረጋቸውም። እሱ በሐሰት እሱን ለሸንጎ ፍርድ እንዲቀርቡ አላደረገውም። ማድረጋቸውም መዋሸታቸው በሐሰት እንደዛ ማድረጋቸው፣ ለምሳሌ በጥፊ ሲመቱት ያ እጁን ያዳነው በጥፊ ሲመታው ሲፈውሳቸው የነበሩት ያንን ሲያደርጉበት እንደዛ የሚያደረጋቸውን የሚወደው ነው አይደለም። ለምሳሌ እንትና ይሁዳ ዮሐንስ ወንጌል ምዕራፍ 13 ላይ አሳልፎ እንደሚሰጠው አሳልፎ እንደሚሰጠው ነግሮታል። ዮሐንስ ወንጌል ምዕራፍ 6 ላይም አስቀድሞ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 59 ጀምሮ እስከ 71 አካባቢ ስታነበው ይሁዳ ከእንትን ውስጥ እንዳልሆነ እንደዚህ እንደሚያደርግ አሳልፎ እንደሚሰጠው ወዮለት ስለዛ ሰው ብሎ ነግሮታል። ወዮለት እያለው ማለት ነው። ያው ያንን እንደሚያደርግ እያወቀ እንኳን ክርስቶስ እነኛን ሰዎች ይጠላቸዋል ወይ? ይሁዳን ወድን አጥቦታል። ይደርባል ድምፅ ይሰማል። እኔ ይሰማል። ግን ጥያቄውን እኮ አላዘምከው። እኔ በቀላሉ እንድትመለስልኝ ነበር የፈለግኩት። አሁን እኔ የጠየቅኩት ጥያቄ ምን መሰለህ? ኢየሱስ